ነገሮችን ለመውሰድም እንደልባቸው እንዲሆኑ ይሄን ለማድረግ አንድ ሰው ከሞተ በኋላ እህቱ ወይም አባቱ ወንድምየው አስመስክሮ እህትነቱን አሳውቆ ኤምባሲ ከጀርባው ሆኖ ታዲያ ግን የኔ ግን ማርያም አንቺ አሁን ነገሩን ፍርጥርጥ አድርገሽ ነገርሽን። ጂጂ ግን ነገሮቹን ለማድበስበስ የሄደችበት ርቀት ግን በአንድ ዜጋ ላይ ግን ይደብራል። በነገራችን ላይ ለዜጋሽ ከሆነ ጂጂ ምሰሪ ያለሽው ይሄ አይባልም። እሺ እሷ በዚህ ደረጃ ያወቀች ነው። ኖ አልተከፈተም ምንም አይነት ነገር ለእንትን ነው ምርመራ ብቻ ነው ያለችን። ገባሽ? ያው መቅደስን ያስከፍላታለች። አሁን እኮ ይኸውልሽ እኔም እኮ አሁን ተከፍቶ ወሰዱት ብዬ አልልም አልወሰዱትም አልልም። ይሄን እኮ የሚያውቀው ማንም ሰው የለም። ተከፍቷል፣ ግን እሷን ፊቷንም አላየችም። እኔ ነኝ ሰውነቷን ያየሁት። ተከፍቷል፣ ተወስዷል፣ አልተወሰደም የሚለውን አናውቀው። አሁን እዛ ሆዷ ውስጥ አለ ወይ የለም የሚል ነገር የለም። ተሰፍቷል። ሙሉ ሆዷን የተከፋው ሙሉ ከአገጯ ጀምሮ እስከታች ድረስ ቆርጠውታል። በቃ እሺ፣ አመሰግናለሁ። ደህና ሁኑ። ብር እየተሰበሰበ ነው። አሁንም እናንተ ከቻላችሁ አሰባስቡ። እዚህም እንትን እያልን ነው። እንደምንም ይላክላት፣ ተባበሩ። አዎ፣ ግን ቅድም ለመሲ ምን አላት መሰለኝ ሰውየው ሁሉንም የሚያስፈልገውን ነገር ከፍያለሁ፣ ከፋፍዬ ጨርሼ ኤምባሲ ፈቅዶልኝ ነው የወጣው። በስመ አብ። ይኸው አሁን እንትን እያሉን ነው። እንዲህ አይነት የለም፣ በአጠቃላይ የለም እንዲህ አይነት። መጀመሪያማ እከፍላለሁ ብሎ እንደውም እንዳታሰባስቡ ብዬ እኔ ነኝ ያስቀምጡት። አሁን ይሳቅ ይምጣና ኤምባሲ ሰፖርት የሚያደርገው ነገር ካለ ይሳቅ እዛ ካለው ኤምባሲ ጋር ይነጋገርና ቢያንስ 3000 ምናምን ዶላሩን እናንተ ከየትም አምጥታችሁ አትከፍሉም። እናንተም ሰርታችሁን ሀገሪቷ አሁን ራሱ እኔ ነኝ እያሰባሰብኩ ያው 300 500 ቴሌ ምንም ነገር የሚሆን አይደለም። ሰውየው ብዙ አመት ያገለገለችው ናት ይላሉ እንደሰማሁት ከሆነ። እነዚህ ተጥሎ ይኬዳል። ከሄደም አላቅም ሄዷል ከተባለ ከሄደም እንደዚህ ሰው ገሎ ጥሎ መሄድ አለ እንዴ? የሰጠችው ያን ያህል የሰጠችው ውሃ ያቀረበችበት እግራቸውን ልብሳቸውን የሰበሰበች እንደዚህ እንደ ቆሻሻ ይጣላል እንዴ? ንጹህ እንዴት ተለቀቀ የሰውዬ ማለት እዚህ እኔ ሄዷል ወይ እሱንም እኔ አላቅም። አሁን እኔ አላቅም ይሄን ሄዷል ወይ ከሄደም እዚህ ኮና አሁን እኮ አወራሁትኝ እኔ እና የሞተች ቀንም እዚህ ሆኖ አውርቼዋለሁ። አሁንም እዚህ ሆኖ አወራሁት። የሰጠችበትን አገልግሎት ሬሷን እንኳን አገሯ ያስወስድ። እዚህ እኛን አፋችንን አደረቅን ልመና ሰው ጋር። የዚህ ሀገር ህይወት ስራ የለም ምን የለም። 300 እና 500 ተሰብስቦ 3500 4000 ዶላር አይሆንም አለው ማለቱ ራሱ በጣም እንትን ይላል። ሁሉን ነው የምለው እኔ ሬታዋ የሚሸኘውን ሳይሆን እኔ ፍትህ ታገኝ ነው የምለው። በቃ ይፈተሽ ሆዷ ውስጥ ያለው ቃል ነው አሉ። እሺ እናቴ ለናለው። እሺ እኔም አመሰግናለሁ። አልተኛሁም ምን ሆነ። አይ ጂጂ ግን ገርማኝ ነው ይሄ ቱርክ ሀገር ያስቀጣል ምናምን መቅዲ የተናገረችውና አንቺ የተናገረችው ሰማይ ነው። የአሁኗ ልጅ ሁሉንም ነገር ግልጽ አድርጋ ተናገረች። በቃ ያለው ነገር ይሄ ነው። ሆዷ ተከፍቷል። ጂጂ ግን ያለችው ፊቷን ያየሁት፣ እሷ ደግሞ ፊቷንም አላየችም ማለት አይናበቡም ራሱ የሚነግሩን። አሁን የገባችው ልጅ ናት በትክክለኛ መረጃውን የነገረችን። ግን ቆይ ሰውየውን ያውራውና ሰውየው የሚያግዛት ከሆነ አስክሬን ነው። ከዚህ በኋላ ማንም ጮሃል እንትን ልጅቷን እኮ ማንም ይመልሳት እኮ የለም። ከላስ ኢቭን ቤተሰቦቿ ቅበሯት እኮ አሏችሁ። ምክንያቱም እናት አባት ማንም ስለሌላት። ግን የእኛ ልጆች ደደብ ስለሆናችሁ መስሚያችሁ ጥጥ ስለሆነ ራሳችሁን ጠብቁ ራሱ ትባሉ። ከዚህ ተማሩ። በቃ ቅበሯት ነው የተባለችው። ገንዘባችሁን ያዙ። ገንዘብ ቢኖራችሁ የሰው ፊት አታዩ። አስክሬናችሁ ማያጉላላም። ገባችሁ? ያነበብኩት ኦኬ። እዚህ ጋር ፊቷ ያየው ማን ነው? እዚህ ጋር ያለው ፊቷን አይቼዋለሁ ያለ ማን ነው? ፊቷን አይቼዋለሁ ያለችው ጂጂ ናት። ኖ አልደረሰኝም። እኔ አልደረሰኝም። ወይታሜ ኦኬ። ሪፖርቱን እያነበብኩት አንድ ሪፖርት ከፍቼ እያነበብኩት ረጅም ነው። ጠማን ኢትዮጵያ ኤምባሲ ገብቶበታል። ሳ አዎ ኢትዮጵያ ኤምባሲ ገብቶበታል ብሏል። ኢሳል الاستلام من قبل موظف القنصل الاثيوبي ከኢትዮጵያ ቆንስላ ማለት ነው። ኖርማል ቼክ ተደረገች መጀመሪያ
يقولش تم فحص الجثة ظاهريا ولم يكن أوسع جزء من الندبة አንገቷ ላይ ማለት ነው ምልክቶች አሉ። طبعا እዚህ ጋር የፋይናል እንትኑ ያወጣላችሁ ራሷ እንዳጠፋች ማለት ነው። ገመድ አስራ አንገቷ ላይ 3 ሳንቲም ከግማሽ ያስታውቃል አንገቷ ላይ። ኦኬ አይኖቿ ወደ ነጭ ተቀይሮ ነበረ። ፈሐስ ተደረገ። ከደም ከጥፍሮቿ ተደረገ። ከማህፀንም ተደረገ፣ ተወሰደ አለበት። ምን አልክ ታሜ? መጀመሪያ ፈሐስ የተደረገ ከዛም በኋላ ግዴታ ማለት ወደ ሌላ ውሳኔ ማለት ነው። ሰውነቷ መቀደድም አለበት። ውስጡ ማለት ማየትም ይፈልጋሉ። ገባሽ? ይሄን ውሳኔ ይሄ ማለት በነገራችን ላይ ያን ያጋጥማል። በደንብ ግልጽ ካልሆነላቸው ማለት ነው ወይም በቂ መረጃ ካልሆነ ግዴታ ወደ ሰውነት መቀደድም አለባቸው። ኦኬ የተቀደደው ከመጀመሪያ ወደ ጸጉሯ አካባቢ ጭንቅላቷን ፊቷ ያየችው ማለት ለዛ ነው ማለት የጠየቁኝ። እንዴት አላየችውም ይሄንን ነገር? ያኔ ፊቷን ካየች ጭንቅላቷ እንደተከፈተ አላየችውም? ወደ ጸጉሯ አካባቢ ጂጂ እንግዲህ ከአንገቷ በላይ አይቻለሁ ነው ያለችው። ያ ከአንገት በላይ ማለት ያኔ ጭንቅላቷ አይተዋለች። አዎ ተማም ማዛኗም ቼክ ተደርጓል። የሆነ የተወሰነ ደም ምናምን ምናልባት የብሪት ሰዓት ነበራት እየተባለ እዛ ወደ ሰውነት መቅደድ ማለት ወደዛ ሲሄዱ ጭንቅላቷ ኖርማል ነበረ። ምንም ያኔ የምትታመምበት ነገር የለም። ሳምባዋ ቼክ ተደረገ፣ ልቧን ቼክ ተደረገ፣ ጉበትም ኩላሊትም ሁሉንም ቼክ ተደረገ። እንዳለው ነው እዚህ ጋር ሪፖርት የምጽፈው ማለት ነው። باستثناء احتقان ማለት የሆነ ኢንፌክሽን ብቻ የሆነ ትንሽ ኢንፌክሽን ነበራት ማለት ነው። ኩላሊት ላይ ባሏም የዛን ቀን ታሜዝ የመጣ ቀን ማህፀኔን እያመመኝ ነው ኢንፌክሽን የተነስቶ ብላ አለችኝ ብሎ ነበር እዚህ የመጣ ጊዜ። እሱ እዚህ ጋር ተጽፏል። እሺ وجد الرحم فارغا والواحد نزيف داخله يعني የሆነ የብሪት አይነት ምልክቶች ነበረ ማለት ነው። ይሄ ነው የሪፖርቱ። ይሄ ነው ይሄ ማለት ኢቭን ማለት ያኔ አሳደቀበት ማን ነው? ኢትዮጵያ ቆንስላ ስሙ እዚህ ጋር አልተገለጸም፣ ግን ያኔ እሱ እንደፈረመበት ማለት ነው። ቆይ እዚህ ጋር ስሙ አለ መሰለኝ ኦርሃን ጉል እና ፈይሰል መልስ ያጣሁት ኢትዮጵያ ኤምባሲ ምን አላችሁ? አይ ምን ላይ ሰጣችሁ? መቅዲ እኔ ከኢትዮጵያ ኤምባሲ ጋር ምንም ግንኙነት የለኝም። የመለሰውን መልስም አልነገሩንም፣ ግን እንደሚከታተል ብቻ ነው የማውቀው። ከተከታተለ አስክሬኑ እዛ እንዳለ ኢትዮጵያ ኤምባሲ አያውቅም እስካሁን ድረስ ቱርክ ያለው ያውቃል። ኦኬ ምን አላችሁ ታዲያ? አልችልም ከፍላችሁ አስክሬን ላኩ አላችሁ? ያው ሁሉ ጊዜ እኛው ራሳችን አዋተን ሰው ሲሞት ምን ልከው አስለምዳችሁ ነው። በነገራችን ላይ መጥፎ ልማድ የምታስለምዱ አንድ ይኸውልሽ መቅዲ፣ መጥፎ ልማድ የምታስለምዱ ኢትዮጵያ እድር ማህበር ይሄ እንትን ምናምን የለመደ ሰው አሁንም እናንተ ይሄንን ነገር ኤምባሲውን አስለምዳችሁታል። ሶ ኤምባሲው ደግሞ እናንተ ላይ ነው ሀሳቡንም አስክሬን ሀሳቡን ሰው ላይ ጥላል። ኤምባሲው ደግሞ ሀሳቡን እናንተ ላይ ጥሏል። ይሄንን ነገር እናንተ ለምንድን ነው የምታደርጉት? ለምሳሌ የዱባይ ኤምባሲ፣ አቡዳቢ ኤምባሲ ለዜጎቻቸው በጣም ነው የሚሰሩት። የሆነ ሰው ሲሞት ቀድሞ ከዚህ ሀገር ፖሊስ እኩል ደርሰው የዜጎቻቸውን ፍትህ ያገኛሉ። እንደኛ አሁን ለምሳሌ እኛ ጋር ሰው ሞተ ሲባል ለኤምባሲ ነው የምናስረክበው። ኤምባሲዎች ተሯርጠው ደክመው ሁሉንም ነገር ፊክስ የሚያደርጉት። እናንተ ግን በራሳችሁ ግሩፕ አቋቁማችሁ ማህበር አድርጋችሁ የሞተ ሰው ሁሉ ለአስክሬን የምትሸኙ ከሆነ ወይ ደግሞ ድንኳን ጥላችሁ እንትን አድርጉት። ይሄ ምንድነው
ምንድነው ይሄ እድር አድርጉትና እንደዛ አድርጉ በቃ እንጂ እንደዚህ አይነት ነገር አታስለምዱ። እናንተ እያዋጣችሁ እየላካችሁ خلاص እቺ ልጅም እስካሁን ድረስ እንትን ያለችው በመዋጮ ይላክ ተብለው ኤምባሲው ትቷታል ማለት ነው። በቃ ይሄንን ያደረገው እንጂ ኤምባሲው ነው ግዴታ የህዝብ ተወካይ እኮ ነው እዛ ጋር ያለው የዚችንም ልጅ ወክሎ እኮ ነው ኤምባሲው መልስ ሊሰጥ እቺ ልጅ አስክሬኗን እዚህ አሁን ለምሳሌ 5000 ድርሃም የሚከፈል እንኳን ኤምባሲ ነው ከፍሎ አስክሬን የሚልከው። የዱባይ ኤምባሲ ጽድት አድርጎ ነው ስራውን የሚሰራው። ጀግና ሰራተኛ ያሉባቸው ናቸው ዱባይ ላይ እና አብደላ እና ሳሚ ምናምን። ስለዚህ እናንተ ብር አዋጣችሁ እየከፈላችሁ ናችሁ ሐሳባችሁ እናንተ ለخلاص እቺ ልጅ አሁን ከሆስፒታል ሞታ አስክሬን ክፍል ገብታ ከሞተች 15 ቀን ነው። አስክሬኑ ውስጥ ነው ቁጭ ብሏል። ሆዷ ተከፋፍቷል። ማሲኛ ጋር ራሳችንን ብር አዋጣን የምንሸኛ አታስለምዱ ሮዚ አታስለ ኤምባሲ ማለት ቁጭ ብለን ሬታ ማየት አንችልም። ያንን አንጀት ስለሌለን ነው። ገብቶሻል? እኛም አንጀት ኖረን እኮ አይደለም ኤምባሲው ነው የምናስገድደው እያልኩ የእናንተ ቢያንስ አይቀመጥም ላያችሁ ላይ ገብቶሻል? የኛ ጋር በስብሶ ወይ እዚህ የተቀበረ ሰው አለ። ለምሳሌ አሁን ሀቆ ያልወጣለት እዚህ የተቀበረ ሰው አለ ወይ? እናንተ ኤምባሲ ሆኖ ኤምባሲው ቦታውን ይልቀቃ ወይ ደግሞ ነጠላ ጥጥ ምናምን ስጧቸው። ሴቶቹ ነጠላ ቋጩ፣ ወንዶቹ ደግሞ ጥጥ ይፍተሉ። ያንን ሊሰሩ ነው የሄዱት ወይስ ደግሞ እንትናቸው ቅርጽ ናቸው? ለምንድን ነው የሄዱት እዛ? መሲ ጂጂን ብታስገቢያት መልሰሽ ያለውን ነገር እሷ በደንብ ታብራራለች። ቅድም ያላችሁት ነገር ስህተት ነው እና ትንሽ በደንብ ከዚህ ሀገር ቫኬሽን ብሎ ወስዷት እዛ ሀገር ሞተች። ሁለተኛ ሰውን አካላቷ ተከፋፍቷል። ሶስተኛ ነገር ደግሞ ቤተሰቦቿ አስክሬኑ ይላክላችሁ ሲባል ብር ከሌላችሁ እዛ ቀበሯት አላችሁ። የሀገሩ አፈር እንኳን እንዳትቀምስ ማለት ልጅቷን ሞታም አልደላትም ቆማም አልደላትም። የስደተኛ መጨረሻው ይሄ ነው። እኔ አቅሜን አካውንት ስጡኝ የራሴ የምችለውን አደርጋለሁ። እዚህ ጋርም ያላችሁ በቃ ልጅቷ ገብታ ትቀበር የምትሉ ሰዎች አካውንት ይስጡንና ብር እናስገባላቸው። ምን ፍትህ ምናምን እንዳትሉ ኮመንት ላይ ፍትህ የለም። ፍትሁን ሰማያዊት ፈጣሪ ይስጣት። ንገስ የሆነ ነገር ሀፕን ቢያደርግሽ መሲ እናንተ እንደዛው እድር አላችሁ አይደል? አቋቁሙና እንደዚህ አስለምዷቸው። እዛ የተዘፈዘፉትን አታድርጉ። እናንተ ናችሁ እያባለጋችሁ ያላችሁ። አታባልጓቸው፣ አስገድዷቸው። ሄዳችሁ ከአምባሳደሩ ጋር ተወያዩ፣ ተነጋገሩ። እናንተን ወክሎ ነው እዛ ቁጭ ያለው። ውጭ ጉዳይ ሚኒስተሮች ሲመጡ ተሰብሰቡ። ስለዚህ አካውንት ስጧቸው። መቼስ ሬሳ ማስገቢያ ይሄ ህዝብ አይጨክንም። ለአፈር ለምትለምተው እንትን ምንም የሚጨክን ህዝብ አይደለም እዚህ ጋር ያለው። ሁሉም 10ም 5ም ብሎ እንትን ይበል። አስክሬኗ ይላክ አካውንት እንትን የምትለውና ጂጂ ናቸው። አካውንት አስቀምጦ ወይ ደግሞ ገብታቸው አካውንት ስጡ። ጂጂን ብታስገቢያት ቅድም ባለው ነገር ሀሳቧን ተስጥ እስኪ ጨርስ ነው ያወጣቸው። ምናልባት አዲስ ነገር ካላት ድርሃም ጀምሮ 50 ድርሃምም ምንም ይሁን አካውንት ይስጡንና አስክሬኗ ቆማም አልደላት ሞታም አልደላት ቢያንስ ሄዳ እንኳን ኢትዮጵያ አፈሩን ነው ለአፈሩ ነው እንጂ ምንም ማንም ወይኔ ብሎ የሚቀብራት የለም። ግን በቃ ትግባ። እንደውም እዚህ ለምን አትቀበርም ታዲያ? ማለት እንደዛ ከሆነ ለምን እዚህ ተቀብራ ለቤተሰቦቿ ማጽናኛ ለምን አይላክም? የምን አባታቸው ማጽናኛ ነው የሚሰጣቸው? ድንጋይ ይብሉ አይሰጥም። ሮዚ ለማን ነው የምትሰጡት? ቀበሯት እኮ ነው ያሉት። እች ልጅ እኮ የሰራችበት የለፋት ቤተሰቦቿ ራሱ እኮ ነው የመጡት እና የምን ማጽናኛ? በቃ ምንም ማጽናኛ ለእነሱ አያስፈልግም። ከተቀበረችም እዚሁ ትቀበራለች። በቃ እዚሁ ትቀበራ። በቃ እዚሁ ትቀበር። አትቀበር፣ ችግር የለም። ትሄድና ኢትዮጵያ ትቀበር። ጓደኞቹ ሀገሯ አፈር ይብላት። የሀገሯ ይብላት። ይሄ ህዝብ ለአፈር ለማልበስ ችግር የለም። ለቆመ ሰው ነው የምንቆጠቆጠው። ለሞተ አፈር ለማልበስ ጥሩ ነን። ስለዚህ አካውንት ጂጂን ተቀበሉና ስጧቸው። ሁላችሁም ይሄ ግዴታ ነው። እሺ 100 ድርሃም ጀምራችሁ አሜሪካም ሌሎቹ ለአንቺ ግሩፖች እንደዚህ አረቦቹም ቢሆኑ ማንንም ብቻ ለምርመራ ሲባል ብቻ አትመኑ፣ ራሳችሁን ጠብቁ። ያው ሁሌም አይሰሙሽ ማረ የውልሽ ንስካፌ አትጠጡ ስትያቸው በፌስታል ሙሉ ንስካፌ ገዝተው ይጠጡና ባዶ ሆዳቸው ልባቸው ፈንድተው ይሞታሉ። ታው ውሃ ጠጡ፣ ምግብ ብሉ በስራ ስትያቸው ጠዋት እንደ እናታቸው ቤት ተነስተው ምግብ ሳይበሉ ምን ሳይበሉ ሲድፋፉ ይውላሉ። ሽንት ቤት ሲያጥቡ የበረኪናው የሽንት ቤቱ ኬሚካል ሽታ አፋቸው ውስጥ ይገባል። አይሰሙሽም።
ፖሊሶች ጋር የተቀመጠ ያኔ እንደ አማና ነገር አስቀምጦ የተገኘው ማለት ነው። አንድ መስቀል እጇ ላይ ደግሞ ካትም ቀለበት ማለት ነው። ካትም ማዕደኒ ሙረሳ በሀጀር ክሬም ያኔ እንደ ጎልድ ነገር ማለት ነው። ስፖንሰር የደር የስራ በግራ እጇ ማለት ነው። ደግሞ ከፖሊሶች ጋር ነው የተቀመጠው። አውሬም አይገባም። ያንቺን አካውንት መግባት የለበትም። በእህትየውም ሆነ በባልየው መግባት የለበትም። ከዚህ በፊት ስንት ነገር ሆና ልጅቷ ገንዘቧን ተበልታለች። አሁን ሞታ ደግሞ ገንዘቧን ይበሉታል እና በራሳቸው አካውንት ወይ ባንቺ ወይ በሌላ ሰው ይሁን ችግር የለም። ሌላ የለም። 5,000 ብር ብቻ ነው የገባው። ስለተጠያቂ እንዳትሆኑ የግል አካውንት ሳይሆን ለምን ኢትዮጵያ ኤምባሲ አትሄዱም? ኢትዮጵያ ኤምባሲ ማለት ነው የራሱን አካውንት ይስጥና እናንተ ማለት በእናንተ ክትትል ይጨርስላት በህጋዊ መንገድ ማለት ነው። እንደ ሀሳብ እንደ ወንድማቸው ሀሳብ አንቺ ነገ ተጠያቂ እንዳትሆኝ ፐርሶናል አካውንት ስለሆነ በኤምባሲ ቢሆን ይሻላል ብዬ አስባለሁ እህቴ። እኛም እነሱንም እንጠይቃለን። ግን እንግልቱ ብዙ ነው የኔ ወንድም። እቺ ልጅ ከሰው ሀገር የመጣች ነች፣ እዚህ ሀገር የኖረች አይደለችም። እንደምታውቁት ሁሉም ሰው በቲፎዞ ነው እንትን የሚለው። እዚህ ሚዲያ ላይ ወጥቶ መናገር ቀላል ነው፣ ግን በተግባር አንድም ሰው ሄዶ የሚያደርግ ሰው የለም። ሚዲያ ላይ ወጥተን ስንናገርና በተግባር ለስራ ስንደፋ እግዚአብሔር ሁሉንም ሰው በየተፈጥሮ እግዚአብሔር የለገሰው ሰው አለ። አንዱ ሰው ማስተባበር፣ አንዱ እንደዚህ መቅበር፣ አንዱ አበጃጅቶ እግዚአብሔር ሁሉንም ፈጥሯል። እና እች ልጅ የመጣችው ከሌላ ሀገር ነው እህቶቼ። ኦኬ፣ ይኸውልሽ ጂጂ፣ ይኸውልሽ እንደዚህ አስክሬን መላክ እየተደማመጥን አይደለም መሰለኝ